በአንድ ሰፈር ውስጥ የምትኖር አንዲት ሴት ለረጅም ጊዜ ከከፍተኛ ወለሎች ቆሻሻና የተለያዩ እቃዎችን ወደ ታች ስትወረውር ትኖር ነበረ። በአካባቢው ሰዎች ብዙ ጊዜ ቢያስጠነቅቋትም ልማዷን ማቆም አልፈለገችም። አንድ ቀን እንደተለመደው ከላይ የቆሻሻ ከረጢት ወረወረች። ነገር ግን በዚህ ጊዜ ያልተጠበቀ ነገር ተፈጠረ። የቆሻሻው ከረጢት በመንገድ ላይ የነበረችውን ወጣት ልጅ መታት። ጉዳቱ ከባድ ስለነበረ ልጅቷ ወዲያውኑ ራሷን ሳተች። በዚያ አጠገብ የነበረ አንድ አዛውንት ልጅቷ እንደምትተነፍስ አስተውሎ ወዲያውኑ የአደጋ ጊዜ አገልግሎት ጠራ። በላይኛው ወለል ላይ የነበረችው ሴት ሰው እንደመታች ስታውቅ በፍርሃት ተዋጠች። መስኮቱን ዘግታ ምንም እንዳልተፈጠረ ለማስመሰል ሞከረች። ነገር ግን ያልታሰበው እውነት በቅርቡ ሊጋለጥ ነበረ። ከጥቂት ደቂቃዎች በፊት ያቺ ልጅ ከአባቷ ጋር በቪዲዮ ጥሪ ተገናኝታ ደህና እንደሆነች እየነገረችው ነበረ። ነገር ግን እናቷ በማታውቀው ሁኔታ የራሷን ልጅ አደጋ ላይ ጣለች። ሴትየዋ ቀደም ሲልም ከፍ ያሉ ቦታዎች ላይ እቃዎችን ትወረውር እንደነበር ታወቀ። ከዚህ በፊትም አንድ አዛውንት በወረወረችው እቃ ተመቶ ነበረ። ነገር ግን ይቅርታ ለመጠየቅ ፈቃደኛ አልነበረችም። በዚህ ጊዜ ግን የጎዳችው ሰው የራሷ ልጅ መሆኗን ስታውቅ ልቧ ተሰበረ። በሌላ በኩል የልጅቷ አባት ወደ ቤት እየመለሰ ነበረ። ልጁን ለማግኘት በደስታ እየዘመረ ሲነዳ የአምቡላንስ ድምፅ ሰማ። ነገር ግን የሚያስደንቀው ነገር አባትየው አምቡላንሱን ማስተናገድ አልፈለገም። መንገዱን ዘጋ፣ ስልኩንም አቋረጠ። በአምቡላንሱ ውስጥ ያለው ዶክተር የታካሚውን ሁኔታ አስቸኳይ መሆኑን ተረድቶ ፈጥነው እንዲያልፉ ጠየቀ። ነገር ግን አባትየው አልፈቀደም። የሰፈሩ ጠባቂው ደውሎ አንድ ሰው በወደቀ ዕቃ እንደተጎዳ ሲነግረው እንኳን ለእርሱ ምንም ስሜት አልሰጠውም። ይልቁንም የሰፈሩ አስተዳዳሪ ግምገማው እንዳይቀንስ ብቻ ተጨንቆ ነበረ። ጠባቂው የክትትል ቪዲዮውን እንዲያይ ላከለት። ከዚያ በኋላ ግን አባትየው እውነቱን ለመሸፈን ወደ ሰፈሩ ተመልሶ የክትትል ቀረጻዎችን ለማጥፋት ሞከረ። በዚህ መካከል ሚስቱ ደወለችለት። በመጨረሻም እሷ እንደሆነች አምና የሆነውን ነገር ነገረችው። እስር ቤት መሄድ አልፈልግም ብላ ጠየቀችው። እሱም አትጨነቂም፣ ማንም አያውቀውም ብሎ አጽናናት። ከዚያም ሁሉንም ማስረጃ ለማጥፋት ተጣደፈ። አምቡላንሱ በመጨረሻ ሲደርስ መንገዱ በመኪና ተዘግቶ ነበረ። ዶክተሮቹ መኪናውን አስወግደው ለማለፍ ተገደዱ። አባትየውም እንደገና አምቡላንሱን አቆመና ገንዘብ እንዲከፍሉ ጠየቀ። ዶክተሩ ልጅቷ ሕይወቷ አደጋ ላይ እንዳለ ቢያስረዳውም አልሰማውም። በመጨረሻ አምቡላንሱ በግድ አለፈ። ዶክተሮቹ ልጅቷን ሲመረምሩ ጉዳዩ እጅ ከባድ መሆኑን አረጋገጡ። ነገር ግን ያልተጠበቀው ነገር ተፈጠረ። አባትየው በቃሬዛ ላይ ያለችውን ልጅ ሲመለከት ፊቷን በግልጽ አየ። በዚያን ቅስፈት ልቡ ቆመ። የረዳት አልባው የልጅ የራሱ ልጅ መሆኗን ተረዳ። የፊቱ ገጽታ በፍርሃትና በጸጸት ተለወጠ።